የእስር ቤቱ ጠባቂ አንድን መጽሐፍ በቸልተኝነት ወደ እስረኛዋ ክፍል ግንብ ይወረውራል። ነገር ግን ያልተጠበቀ ነገር ተከሰተ። መጽሐፉ ግንቡን ሰንጥቆ ወደ ውስጥ ዘለቀ። ጠባቂው ሁኔታው ስህተት መሆኑን ወዲያውኑ ተረዳ። ግንቡን በጥንቃቄ ሲመረምር ድንጋይ የሚመስለው ግንብ በእውነቱ በጭቃ ቀለም የተቀባ ጋዜጣ መሆኑን ደረሰበት። ከጋዜጣው ጀርባ ደግሞ ትልቅ ጉድጓድ ተቆፍሯል። ጠባቂው እስረኛዋ በዚህ ጉድጓድ አምልጣለች የሚል መደምደሚያ ላይ በመድረስ መርማሪ ጃክን በአስቸኳይ ጠሩ። መርማሪ ጃክ በጉድጓዱ ውስጥ ተስቦ ገባ። ነገር ግን ጉድጓዱ 30 ሜትር ያህል ቢረዝምም ወደ ውጭ እንደማያወጣ አወቀ። ይህ ግኝት ጃክን አስደነገጠ። ምክንያቱም እስረኛዋ ሊዛ በዚህ ጉድጓድ አላመለጠችም ማለት ነው። ጃክ የዳኝነቱን ገመድ በመሳብ እንዲያወጡት ምልክት ሰጣ። ፍለጋው 25 ደቂቃዎችን ቢፈጅም እስረኛዋ ግን የትም አልተገኘችም። ጃክ ግንቡ እንዴት ሊቆፈር እንደቻለ ሲመረምር አንድ በጭቃ የተለወሰ ማንኪያ አገኘ። ምስጢሩም ይህ ነበር። ሊዛ ከምግቧ ውስጥ የሚታገኘውን ጨው ግንቡ ላይ በመቀባት ግንቡ እንዲላላ ወይም እንዲበላሽ ካደረገች በኋላ በማንኪያ ትቆፍረው ነበር። ያወጣችውንም አፈር በክፍሏ መስኮት በሚነፍሰው ኃይለኛ የተራራ ንፋስ አማካኝነት ወደ ውጭ እንዲበተን ታደርግ ነበር። ይህ 30 ሜትር ርዝመት ያለው ጉድጓድ በእውነቱ የሊዛ መቀየሻ ወይም ትኩረት ማዞሪያ ተንኮል ነበር። በዚያው ቀን የእስር ቤቱ ዋና መርማሪ ሊጎበኝ መጣ። የእስር ቤቱ ጠባቂ ለበላዩ ስኬቱን ለማሳየት ስል ሁሉንም ሴት እስረኛ ለበዓል እንዲሰበሰቡ አዘዘ። ለ6 ወራት ከክፍሏ ያልወጣችው ሊዛ በዚያ ቀን ሳይታወቅባት ከተቀሩት እስረኞች ጋር ተቀላቀለች። ሁሉም ሰው ለበዓሉ ትኩረት በሰጠበት ቅጽበት ሊዛ በድብቅ በመሳብ ከዋና መርማሪው መኪና ስር ተወሸቀች። በድንገት የእስር ቤቱ የማስጠንቀቂያ ደውል ተሰማ። መላው እስር ቤት በግርግር ተዋጣ። ጠባቂው የመርማሪውን ዳኝነት ለመጠበቅ ስል መኪናው በፍጥነት እስር ቤቱን ለቆ እንዲወጣ አደረገ። ማንም ሰው መኪናው ስር ሊዛ መኖሯን አልጠረጠረም ነበር። መርማሪ ጃክ ከጉድጓዱ ወጥቶ እውነቱን እስኪረዳ ድረስ 25 ደቂቃዎች አልፎ ነበር። በዚያ ጊዜ ግን ሊዛ ከመኪናው ጋር ሆና ከእስር ቤቱ ርቃ ሄዳለች። ይህ ቫኒሽድ ማርደር የተሰኘው ፊልም በእውነቱ ሊታይ የሚገባው ድንቅ የፊልም ታሪክ ነው። ተጋብዛችኋል።